ስለ መኖሪያ ቤቶች ክራይ አስተዳደር ቢሮ መግቢያ። እንኳን ወደ መኖሪያ ቤቶች ክራይ አስተዳደር ቢሮ ወይንም በምህጻረ ቃሉ ኦአርቲ በደህና መጣችሁ። እርስዎ በሳስካቹዋን ውስጥ የጋራ ወይንም የግል ቤት ለመከራየት ያስባሉ? ወይንም በግዛቱ ውስጥ የሚከራይ ቤት አለዎት? ከሆነ ስለ ኦአርቲ በሚገባ ሊያውቁ ይገባዎታል። ኦአርቲ ከመንግስት ገለልተኛ የሆነና ለህብረተሰቡ ለተከራዮችና ክራዮች መብቶችና ግዴታዎች መረጃ የሚሰጥ ተቋም ነው። ኦአርቲ የቤቶች ክራይ ሂደትን ለመቆጣጠር የሚረዳና አከራዮችም ሆኑ ተከራዮች ከክራይ በፊት፣ በክራይ ወቅትና ከክራይ በኋላ መብቶቻቸው እንዲጠበቅላቸው ይረዳል። በ2006 ዓ.ም የወጣው የመኖሪያ ቤቶች አስተዳደር አዋጅ ተከራዮች ደህንነቱ የተጠበቀና ምቹ መኖሪያ ቤት እንዲያገኙ እንዲሁም አከራዮች ቤታቸውን በማከራየት ተጠቃሚ እንዲሆኑ የሚያግዝ ነው። አዋጁ በሳስካቹዋን ግዛት ውስጥ ለሚገኙ ማናቸውም የመኖሪያ ቤቶች እንዲሁም እንደ አዛውንቶች ማቆያ ያሉ ስፍራዎችና ሌሎችም የመኖሪያ ተቋማትን ክራይ ሁኔታ ይመለከታል። ምንም እንኳን አብዛኞቹን የቤት ክራይ አይነቶች አዋጁ ቢመለከትም እንደ ዩኒቨርሲቲ ዶርም፣ የግል እንክብካቤ መስጫ ቤቶችን ወይም የሕክምና ጣቢያዎችን ክራይ አያካትትም። በተጨማሪም ሆስፒታሎችን፣ ሆቴሎችን፣ ሌሎች የመዝናኛ አገልግሎት የሚሰጥባቸው ቤቶችን ክራይ ተከራዩ ከ6 ወር በላይ ለሆነ ጊዜ ካልቆየበት በስተቀር በአዋጁ አይካተቱም። ሕጉ ተፈጻሚ የማይሆንባቸው ሌሎች ንብረቶች ዝርዝር ከገጻችን ላይ ሊመለከቱ ይችላሉ። ሳስካቹዋን ለሚገኙ ነዋሪዎች ይህንን አገልግሎት ለመስጠት ቨርጂኒያ እና ሳስክቱን 2 ቢሮዎች አሉት። በተጨማሪም ከክፍያ ነፃ የሆነ የስልክ መስመር አለው። በግዛቱ ውስጥ ለሚገኙ አከራዮችና ተከራዮች መረጃ የሚሰጥ የጥሪ ማዕከላችን በማናቸውም ቀንና ሰዓት የተቀዳ የድምፅ መረጃ የሚሰጥ፣ በስራ ቀናት ደግሞ ደዋዮች የማዕከሉን ሰራተኛ ማናገር ይችላሉ። ከክራይ ጋር የተያያዙ ችግሮችን አከራይና ተከራይ ለመፍታት ይችላሉ ብለን ተስፋ ብናደርግም ይህ በማይሆንበት ሁኔታ ግን ግጭቶችን ለመፍታት የሚያግዙ ባለሙያዎች ቢሮአችን ያቀርባል። በአከራይና በተከራይ መሃል አለመግባባት በሚፈጠርበት ወቅት ከሁለቱ አንዳቸው ለኦአርቲ ጉዳያቸው እንዲሰማላቸው አቤቱታ ማቅረብ ይችላሉ። በችሎት ወቅትም ሁለቱም አካላት ማስረጃቸውን ለተመደበው ቅሬታ ሰሚ ባለሙያ ማቅረብ የሚችሉ ሲሆን የባለሙያው ውሳኔም በሕግ ፊት የጽኑ ይሆናል። ቅሬታ የመስማት ሂደቱ በሁለቱም በሬጂና እና በሳስክቱን ቢሮዎቻችን እንዲሁም በግዛቱ ውስጥ በሚገኙ በርካታ ቦታዎች ይከናወናል። ኦአርቲ ለሳስካቹዋን ነዋሪዎች የሚሰራ ገለልተኛ ተቋም ነው። አከራይም ሆነ ተከራይ ሁሌም እናንተን ለመርዳት ከጎናችሁ ነን። ለተጨማሪ መረጃ ድረገጻችንን በwww.saskatchewan.ca/ort ይጎብኙ።